በአማራ ክልል በተደረገ ከባድ ውጊያ ዋናውን የመንግስት ጀነራልን ጨምሮ ወታደራዊ መሪዎች መገደላቸው ታውቋል። የወታደራዊ አዛዦችን መደምሰስ ተከትሎ ጀነራሉ መግለጫ ሰጥቷል። ሁለት የመከላከያ ሰራዊት ጀነራሎች ደግሞ መፈንቅለ መንግስት ያደርጋሉ በሚል ከፍተኛ ክትትል ውስጥ መሆናቸው ተነግሯል። በሶስት ጀነራል የተመራው 23 ዲሽቃና 60 መኪና ሙሉ ጥምር የጦር ሰራዊት የተሰለፈበት ውጊያን በፋኖ የድል የበላይነት መጠናቀቁ ተገልጿል። በራያና በጠለምት ያለው ውጥረትም ቀጥሎ ሶስት ኃይሎች ውጊያ ላይ መሆናቸው ተነግሯል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች ጥር 28 5ኛ ወር 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል አሁንም በአራቱም ግዛት እጅግ ከባድ ውጊያ እየተደረገ እንደሆነ ተነግሯል። በክልሉ በተለይም በገጠራማው ክፍል በፋኖ ኃይሎችና በመንግስት ወታደሮች መካከል በሚደረገው ውጊያ የመንግስት ኃይሎች በከፍተኛ ሁኔታ የህይወት ዋጋ እየከፈሉ ስለመሆናቸው ነው የተነገረም። ከትላንት በስቲያ ሰቆጣ ግንባር በፋኖ ኃይሎችና በመንግስት ሰራዊት መካከል ተደርጓል በተባለ ውጊያ ወታደራዊ መሪዎችን ጨምሮ በርካታ ቁጥር ያላቸው የመንግስት ኃይሎች መደምሰሳቸው ተረጋግጧል። ይህንን ተከትሎ ትላንት ጥር 27 2018 ዓ.ም የተገደሉ የመንግስት ወታደራዊ መኮንኖች ስርዓተ ቀብርም ተፈጽሟል። አሚኮን ጨምሮ በርካታ የመንግስት ሚዲያዎች ሳይቀር እንደዘገቡት ከሆነ የመከላከያ ሰራዊት ወታደራዊ አዛዦችና ወታደራዊ መኮንኖች በሰቆጣ ደብረ ገነት መድኃኔዓለም ደብር ስርዓተ ቀብራቸው መፈጸሙ ታውቋል። የዋግ ኽምራ ብሔረሰብ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንበሉ ጥላሁንም ለሀገር የተከፈለ መስዋዕትነት በማለት የወታደራዊ መኮንኖችንና የበርካታ መደበኛ የሰራዊት አባላትን ህልፈት ሳይደብቁ አምነዋል። የመከላከያ ሰራዊት ከፍተኛ አመራሮች ጀነራል ሻምበል ፈረደን በበኩል ወታደራዊ አመራሮች በተፈጸመባቸው ጥቃት የህይወት ዋጋ መክፈላቸውን በስርዓተ ቀብሩ ላይ ተገኝተው ባስተላለፉት የሀዘን መግለጫ ላይ ተናግረዋል። ማህበራዊ ሚዲያ ላይ ይፋ የወጡ መረጃዎች እንደሚያመለክቱ ከሆነ በወሎ ሰቆጣ ግንባር በፋኖ ኃይሎች ከተደመሰሱ ወታደራዊ አዛዦችና ወታደራዊ መኮንኖች መካከል ደግሞ ጀነራል በቀለ ዱጋሳ ከነ አጃቢዎቹ እንደሚገኙበት የወጡ መረጃዎች ያመለክታሉ። በተያያዘ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ክፍለ ጦር ህግ ለማስከበር በሚል ሰበብ ወልዲያ ዙሪያ ለከበባ ገብቶ ነበር የተባለውን የጥምር ኃይል አባላትን በመደምሰስ ደግሞ ታላቅ ድል ማስመዝገቡን ነው ያስታወቀም። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት የብልጽግና መንግስት ጥምር ሰራዊት ትላንት ጥር 27 ቀን 2018 ዓ.ም ከንጋት ጀምሮ ከወልዲያ ከተማ በመነሳት በርካታ እግረኛ ሰራዊት ወደ ጃርሳ ታዳጊ ከተማ ማስገባቱ የተነገረ ቢሆንም ከገባው ሰራዊት መካከል አብዛኛው በአማራ ፋኖ ብሔራዊ ንቅናቄ አሳምነው ክፍለ ጦር 4ኛና 5ኛ ሻለቃ ተመቶ በርካታ ኃይሉ ሙትና ቁስለኛ ሆኖ የአማራ ፋኖ ኃይሎች ታላቅ ድል ማስመዝገባቸውን ነው ምንጮች እየተናገሩ። የምስራቅ አማራ ኮር አንድ አሳምነው ክፍለ ጦር የመንግስት ኃይሎችን በተደጋጋሚ ጊዜ የመቱበት ወልዲያ ከተማ ዙሪያ ትላንትም ብዙ ኃይል መደምሰሳቸውን የተጠቆመ። በተመሳሳይ ወግድን ጨምሮ በምዕራብ ወረዳዎችም ትላንት ከባድ ትንቅንቅ ተደርጓል። በውጊያው መንግስት ሁለት ሰው አልባ አውሮፕላኖችን ጨምሮ 2 ጀነራል መድፍ፣ 3 የአየር መቃወሚያ ከ15 በላይ ሞርተርና 107 ቢኤም 23 ዲሽቃ በ3 ጀነራሎች የተመራ በቁጥር ከ60 በላይ ተሽከርካሪ ሙሉ ሰራዊትን አሰልፏል። ሆኖም ግን ከወደ ፋኖ ተወስዶበታል የተባለውን የጸረ ማጥቃት እርምጃን መቋቋም ሳይችል ቀርቶ በርካታ ሰራዊቱ ሙትና ቁስለኛ እንዲሁም ምርኮኛ መደረጉን መረጃዎች ያሳያሉ። ሌተናል ጀነራል ዘውዱ ሰጣርጌ፣ ጀነራል ሞሲሳና የ105ኛ ኮር አዛዥ ጀነራል በጋራ በመሆን ለሶስት ውጊያው መምራታቸው የተነገረ ሲሆን ከወደ ፋኖ የገጠማቸውን ጠንካራ የሆነ መከላከልና የመልሶ ማጥቃት እርምጃን መቋቋም ባለመቻላቸው ግን ተጨማሪ ኃይል ከወደ ደሴና ኬሚስ ያስገብተው ለመዋጋት መሞከራቸው ታውቋል። በተመሳሳይ በጎንደር ቀጠና በአርበኛ ሸርባችን ይመራል የተባለው ዞብል ጃኖ ክፍለ ጦር በጭልጋ ወረዳ በጫንድባ ከተማ ዙሪያ ልዩ ቦታው ኳክ ተብሎ የሚጠራው ቦታ ላይ አድርጎታል በተባለው አውደ ውጊያ ድል ማስመዝገቡን የታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 202ኛ ኮር አካል የሆነው የዞብል ጃኖ ክፍለ ጦር ከመከላከያ ሰራዊት ጋር አድርጎታል በተባለው ከባድ ውጊያ ከፍተኛ ኪሳራ ማድረሱን የተገለጸ። የዞብል ጃኖ ክፍለ ጦር የመንግስት ኃይል ላይ ከባድ ውጊያ ጫንድባ ላይ በመክፈት ከፍተኛ ቁጥር ያለውን ኃይል በመደምሰስ ጥቂት የማይባለውን ደግሞ ቁስለኛ ማድረጉን የተሰማ። በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጫንድባ ከተማ ላይ ፋኖ ከትላንት በስቲያ የመከላከያ ካምፕ ላይ ሰብሮ በመግባት እርምጃ መውሰዱን ተከትሎ ትላንት ሙሉ ቀን የጨበጣ ውጊያ ጭምር ሲካሄድ መዋሉ ነው የተነገረ። በፋኖ ለተመቱ የመከላከያ ሰራዊት አባላትም እገዛ ለማድረግ ዙ 23ና መድፍ እንዲሁም ሌሎች ከባድ የጦር መሳሪያዎችን ታጥቀው የገቡት የመንግስት ወታደሮች እነሱም ከባድ የመልሶ ማጥቃት ገጥሟቸው
መዋሉን የወጡ መረጃዎች ያመለክታሉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ከበጌ ምድር ክፍለ ጦርና ከዞብል ጃኖ ክፍለ ጦር የተውጣጡ የፋኖ አህዶች ናቸው ከባድ የሆነ የጸረ ማጥቃት እርምጃ በመክፈት በርካቶችን ሙትና ቁስለኛ ያደረጓቸው። የመንግስት ኃይሎች ይዞታዎችንም በማስለቀቅ በቁጥጥራቸው ስር አውለዋል ነው የተባለ። ከሸዋ ቀጠናም ሰበር የድል ዜና ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም ነበልባለ ክፍለ ጦር ከፍተኛ ድል መቀዳጀቱን የተነገረ። ትላንት ጥር 27 5ኛ ወር 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ የከሰም ኮሬ ነበልባለ ክፍለ ጦር በመንግስት ኃይሎች ላይ አድርሶታል በተባለው የደፈጣ ጥቃት ነው ድል መቀዳጀቱ የተገለጸ። በምንጃር ሸንኮራ ወረዳ አራን ቦቴ ቀበሌ ቆቦ አካባቢ የተንቀሳቀሰው ሰራዊትን ነው የነበልባለ ክፍለ ጦር መምታት የቻለው ተብሏል። በዚህ ጥቃት ስማቸው በውል ያልታወቀ በርካታ ሚሊሻዎችንና ከ23 በላይ የመከላከያ ሰራዊት አባላትም በመብረቁ ሻለቃ ተደምስሰዋል ሲሉ ምንጮች ገልጸዋል። ይህ በእንዲህ እንዳለ ሁለት የአማራ ማንነት ያላቸው የመከላከያ ሰራዊት ወታደራዊ አዛዦች ደግሞ ከውስጥ ሆነው ከፋኖ ኃይሎች ጋር በመናበብ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በብልጽግናው መንግስት ከፍተኛ ክትትል እየተደረገባቸው መሆኑ ተነግሯል። እንደ ምንጫችን ገለጻ በአሁኑ ሰዓት አማራ ሆነው አማራን እያስጠቁ እንደሆነ በአማራ ህዝብ ዘንድ የሚተቹት ጀነራል ሙሉ ዓለም አድማሱና ጀነራል አዳምነህ መንግስቴ ላይ ከፍተኛ ክትትል እየተደረገ መሆኑን ምንጮች አረጋግጠዋል። በሌላ በኩል በሰሜኑ የሀገራችን ክፍል የተለያዩ አካባቢዎች ያለው ወታደራዊ ውጥረትና ማህበራዊ ቀውስ አሁንም መፍትሄ ሳያገኝ መቀጠሉ ታውቋል። በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢ እስከ ትላንት ምሽት ድረስ ከባድ ውጊያዎች ሲካሄዱ ውለዋል። ይህ ውጊያ በዋናነት በትግራይ ሁለት ኃይሎች መካከል ማለትም በመንግስት እንደሚደገፍ በሚነገርለት የሐራ መሬት ኃይል በመከላከያ ሰራዊትና በትግራይ የቲዲኤፍ ኃይሎች መካከል መሆኑ ነው የተነገረ። በዚህ ውጊያ የፌዴራል መንግስት ሰራዊትም በከባድ መሳሪያ የታገዘ ድጋፍ እያደረገ እንደሆነ መረጃዎች ያመለክታሉ። በጠለምት አካባቢ ቢሆንም በትግራይ ኃይሎችና በፌዴራል የአካባቢው ኃይሎች መካከል ያለው ፍጥጫ እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠው ይገኛሉ። ውጥረቱን ተከትሎ በትግራይ ያለው የገንዘብ ዝውውር ችግር አሁንም ህዝቡን እያማረረ ነው ተብሎለታል። አንዳንድ ባንኮች ደግሞ አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር አይበልጥም። በዋና ዋና ከተሞች ያሉ ባንኮች ግን ከ5000 ብር እስከ 10000 ብር እየሰጡ ቢሆንም አሁንም ካለው ፍላጎት አንጻር ችግሩ አልተቃለለም። ውጥረቱን ተከትሎ የአፍሪካ ህብረት ያቀረበውን የድርድር ጥሪ ተከትሎ ህወሓት ጥሪውን እንደሚቀበል ይፋ ማድረጉ አይዘነጋም። ይሁን እንጂ ከፌዴራል መንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። የፌዴራል መንግስት በሚቀጥሉት ሳምንታት ለዚህ የድርድር ጥሪ ምላሽ የማይሰጥ ከሆነ የትግራይ ኃይሎች በድጋሚ ወደ ሰፊ ውጊያ ሊገቡ ይችላሉ የሚል ከፍተኛ ስጋትም ሰፍኗል። በኢትዮ ኤርትራ ድንበርም አዲስ ትኩሳት ተቀስቅሷል። ትላልቅ ኃይልም በሜካናይዝድ በመታገዝ ወደ ድንበር ተጠግቷል። የኢትዮጵያና የኤርትራ ግንኙነት ላለፉት ጥቂት ዓመታት እጅግ አስገራሚና ያልተጠበቀ ውጣ ውረዶችን ሲያስተናግድ መቆየቱ የሚታወስ ነው። በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ በየዓመቱ በህዝብ ተወካዮች ምክር ቤት ቀርበው የሚሰጧቸው መግለጫዎች የሁለቱን ሀገራት ወቅታዊ ግንኙነት ፍንጭ የሚሰጡ ነበሩ። በ2013 ዓ.ም የትግራይ ጦርነት እንደተጀመረ አካባቢ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው መከላከያ በቂ ጉልበትና አቅም አለው፣ የኤርትራ እርዳታ ያስፈልገውም በማለት የሀገር መከላከያ ሰራዊትን ብቃት አረጋግጠው ነበር። ሆኖም ግን ጦርነቱ እየገፋ ሲሄድና የኤርትራ ሰራዊት ተሳትፎ በይፋ መታወቅ ሲጀምር በ2014 ዓ.ም የኤርትራ መንግስትንና የኤርትራ ህዝብን ከልብ እናመሰግናለን፣ እነሱ ባይኖሩ ጦርነቱ ምን እንደሚሆን ግልጽ ነው የሚል ጥልቅ የምስጋና መልእክት ከጠቅላይ ሚኒስትሩ ተደምጧል። በዚሁ በ2014 ዓ.ም ደግሞ ግንኙነቱ ገና በሞቀበት ወቅት የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ መገኘቱ ጥያቄ ሲነሳበት ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ሰራዊት ድንበር ላይ በአልጀርሱ ስምምነት የተፈረደለትን መሬት ብቻ ይዞ ነው ያለው በማለት የጎረቤት ሀገራት ሰራዊት መኖርን ለማስረዳት ሞክረው ነበር። ነገር ግን በ2015 ዓ.ም የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም የሁለቱ ሀገራት ግንኙነት ወደ ሌላ አቅጣጫ መዞር ጀመረ። በዚህ ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በሉዓላዊ የኢትዮጵያ ግዛት ውስጥ ትገኛለች፣ ለዚህም ከሚመለከታቸው ዓለም አቀፍ ተቋማት ጋር እየተነጋገርን ነው በማለት ኤርትራ በኢትዮጵያ ግዛት ውስጥ መኖሩ አሳሳቢ እንደሆነ ገልጿል። ዛሬ በ2018 ዓ.ም ደግሞ በሁለቱ ሀገራት መካከል ያለው መቃቃር ይፋ በሆነበትና የንግግር ጦርነቱ በበረታበት ሁነት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ከኤርትራ ጋር የተጣላ ነው፣ ትግራይ ክልልን ስለዋደሙና ስላፈረሱ ነው የሚል መራር ክስ ሰንዝረዋል። የኤርትራ መንግስት ትግራይና ህዝባዊ ወያኔ ሓርነት ትግራይ ህወሓት ሙሉ በሙሉ እንዲጠፉ ፈልጎ እንደነበርና ኢትዮጵያ ግን እነዚህ የራሳችን ህዝቦች ናቸው፣ አንድ
አልዳስሳቸውም በማለቷ ግንኙነቱ እንደሻከረ ገልጿል። ይህ ከዓመታት በፊት ከነበረው የምስጋናና የውዳሴ ንግግር ፍጹም ተቃራኒ የሆነው የአሁኑ አቋም የሁለቱ ሀገራት ግንኙነት ወዴት እየተጓዘ እንደሆነ ትልቅ ጥያቄ የሚያስነሳም ሆኗል። ሆኖም ኤርትራ ትናንት ጥር 27 2018 ዓ.ም በማስታወቂያ ሚኒስትሯ በኩል በብልጽግና መንግስት ፓርላማ ላይ ኤርትራን በሚመለከት የተነሱ ሀሳቦች ሁሉም ውሸት ናቸው በማለት ገልጻ ከሱ መሰረተ ቢስ እንደሆነ ነው ያመላከተችው። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።